ዛሬ ሌሊት እንቅልፍ አልተኛም? እያዳመጥከኝ ነው አይደል? ዛሬ ሌሊት ጥሩ እንቅልፍ ተኝታል? ግን ለምንድን ነው እዚህ የመጣሁት? አንተን ልጠይቅህ እንጂ ለምን ይመስላል? ቆይ ግን ያዘዝኩህን በአግባቡ እያደረግህ ነው? አዎ፣ ቤት ውስጥ ያሉትን በጠቅላላ አውጥቼ ጥያለሁ። ለማራቅ ሞክሬያለሁ። ግን ምን አለማጨስ አልቻልክም? ሀሳብንስ በሀሳብ መተካት አልቻልክም? አልቻልኩም። አይቻለንም። ሀሳባችንን መቆጣጠር አይቻለንም። ግን ብዙ ጊዜ ምንድን ነው የምታደርገው? አልነገርከኝም እኮ። ምን ትወዳለህ? ምን ያስደስታል? ያው ብቻዬን አሳልፋለሁ። ብዙ ጊዜ ከቤት መውጣት አልወድም። ምን ነው? እኔ እንጃ፣ ነገር ትርጉም አልሰጠልኝም። የመኖሬ ትርጉም ምንድን ነው? ራሴን ተጸይፌዋለሁ። ምን እየሰራሁ ነው? አዲስ ሰው፣ ራሴን መለወጥ እፈልጋለሁ። እኔነቴን፣ ይህን ሰውነቴን ጠልቼዋለሁ። ሰልችቶኛል። ለምን ሁሉም ነገር እርግፍ አድርገው? ለምን ይመስላል? እኔ እንጃ፣ አላውቅም። በሳሚ ምክንያቱ በደንብ ታውቃለህ። ንገራት እንጂ። ለዛሬ ይብቃል። በቤት መዋል አቁም። በቀጣይ ስንገናኝ አዲስ ነገር ካንተ እጠብቃለሁ። ዛሬ ሁለተኛ ቀናችን ነው። በዚህ ሳምንት አዲስ ነገር እናደርግ። ከቤት መውጣት ጀመርክ? አዎ፣ ብዙ ታዘብኩ። ታዲያ ምን ተመለከት? ምን ታዘብክ? ትርምስ፣ መተረማመስ፣ ግርግር ብቻ። እንዴት ማለት? በራሳችን ህይወት ላይ ምን ያህል ቁጥጥር እንዳለን ግን አስበነው እናውቃለን? ምን ማለት ነው? ማለት ሁሉ ጊዜ ነጻ ፍቃድ እንዳለን ይነገረናል። ሰሞኑን ሳስብ የነበረው ነገር ግን እውነት ነጻ ፍቃድ አለን ወይ ነው። ለምን እንደዛ አልክ? ምክንያቱም ሁላችንም በራሳችን በጉለቶቻችን ወጥመድ ውስጥ ያለን ይመስለኛል። የሰው ልጆች ስንባል ጉለቶቻችንን ለመሙላት ባለን ፍላጎት የተነሳ ሳናውቅ በራሳችን ጉለት ቁጥጥር ውስጥ ነን። ምን ለማለት እንደፈለግ ገባኝ። ግን አሁንም በህይወታችን ላይ የተወሰነ ቁጥጥር አለ። የጎደለን ነገር ቢቆጣጠረን እንኳን ምላሽ መስጠት እንችላለን። ግን አንዳንዴ ስለነዚህ ነገሮች ማሰብ ጠቃሚ ነው። ምክንያቱም ራሳችንን ይበልጥ በተረዳን መጠን ህይወታችንን በተሻለ ሁኔታ መቆጣጠር እንችላለን። አይመስልም? እስኪ ስለ ወንድም ለመጨረሻ ጊዜ ምንድን ነው ትዝ የሚለው? በኃይል ስንከራከር ነበር። ሳሚ በጣም እየጮኸ ነበር። ልክ እንደ ህፃን ልጅ ነበር ስንጣላይ ነበር። በአንድ ወረቀት እስከ ወዲያኛው ተናዶ ነበር። ጥፋተኝነት ውስጤን እየበላው ነው። ያቺ አጋጣሚ ከጭንቅላት ያትወጣ። በደንብ አስታውስ። ምንድን ነው የተፈጠረው? ያንተ ስተትስ ምንድን ነው የሚጸጽት? ንገረኝ። ተነስ፣ ተረጋጋ፣ ካም ዳውን። ፍርሃት? የምን ፍርሃት? ምንድነው ከጭንቅላት ማውጣት የፈለከው? ምንድነው ለኛ ልታረጋግጥልን የፈለከው? ለምንድነው የወንድም ደም በእጅ እንዳለ ማመን ያልፈለከው? ለምን? አጋጣሚ ነበር እኮ፣ አጋጣሚ ነው። ምክንያቱም ሐሳብ ትልቅ አቅምና ኃይል አላት። አንዲት የሐሳብ ዘር በሰው አይምሮ ውስጥ ከወደቀች በኋላ ያቺ ዘር አድጋ ያንን ሰው ልትገጽ ወይም ልታጠፋው ትችላለች። ታዲያ ይሄ የጠፋን ይመስላል? ይህ ሰው ያቃተው
ፍላጎቱንና ፍርሃቱን አጣጥሞ ወደፊት መሄድ ነው። ቁጭ ብሎ ለውጥን የሚናፍቅ ከሞን አቤል ከሞን ንቃ እንጂ ማን እንደሆነ እንኳን ራሱን አያውቅም። የሰው ወሬ ለመሸሽ ሲል በሩን ቆልፎ ሲገላበት የሚውል ቀሽም እኮ ነው። ሊወስን ይገባዋል። ራሱን ማንነቱን ሊገልጥ ይገባል እኮ። ይሄ ሰው ከውሳኔ በፊት ሀሳቡን በሀሳብ መተካት ይኖርበታል። አንዲት መልካም ዘር ታስፈልገዋል። መጀመሪያ ፍርሃቱን ሊያጠፋ ይገባል። እየተመተከተ እኮ ነው። የት እንዳለው እንኳን ራሱን አያውቅም። ህይወት ትንሽ የተመሰካከለች ናት። ማንም ይሁን ማን ሁላችንም ስህተት እንሰራለን። ነገር ግን ከዛ ስህተት ልንማር ይገባል። ውስጥህን ተመልከት። ትናንትና ልትቀበል ይገባል። ለውጥ ከአንተ ይጀምራል። ያለፈውን ልትቀይረው አትችልም። የትናንት ማንነት ዛሬ ላይ እንዲያበላሽባት አትፍቀድ። ስለዚህ ምረጥ። ተስፋ እየሰጠኝ ነው። ተስፋ ነው ወይ? ለምንድን ነው አንተን የምሰማው? ለምን አዳምጣለሁ? ኖ ምርጫ እየሰጠው ነው። ምክንያቱም ይሄ ብቸኛ አማራጭ። ያለፈውን አምነህ ልትቀበል ይገባል። ሌላኛው ልጇ በህይወት እያለ የሞተባት ልጅ እንዲኖራት አታድርግ። እባክህ አቤል ንቃ። ለራስ ማንነት መልስ ስጥ። ዛሬ ይህን ምረጥ። በቃ አቤል የኔ ልጅ እያዳመጥክ ነው? ትናንት ማንነት ዛሬ ላይ ያበላሽባት። ስለዚህ ምረጥ።